የ7 ዓመት ልጅ ነው ይሄንን ምግብ ያስተማረኝ ብላችሁ ታምኑኛላችሁ? ሰላም ለእናንተ ይሁን ውዴ ቻናሌ ቤተሰቦች እንዴት ናችሁ? እንደተለመደው ዛሬም በአዲስ የምግብ ቪዲዮ መጥቻለሁ። ይሄ ምግብ የሜክሲካኖች ምግብ ነው። ስሙም ታኮ ነው። ታኮ ሲባላል ቺክን ታኮ። እኔ የሰራሁት በዶሮ ስለሆነ ነው። እናንተ ግን በስጋም በሽሪምፕም ብቻ ቤት ባፈራው ነገር መስራት ትችላላችሁ። ግን ለመጀመሪያ ጊዜ የምትቀምሱት ከሆነ ሙሉ ግብአቱን ምንም ሳታጓድሉ ሰርታችሁ ቀመሱት። ምክንያቱም ጣዕሙ ትክክለኛ ጣዕሙን መቅመስ ስላለባችሁ ማለት ነው። እኔ በፍቅር የምወደው ምግብ ነው። በቃ በፍቅር ወደፊት እቤቴ መታችሁ ይሄንን ምግብ ሰርቼ ካበላችሁ እወዳችኋለሁ እያልኳችሁ ነው በሌላ አማርኛ። ይሄን አለ በቃ ለምግቡ ፍቅር ያለኝ። እሺ የሚያስፈልገን ታጥቦ የተከተፈ የዶሮ ስጋ ነው። ከዛ እንቀምመውና ለ1 ሰዓት ፍሪጅ ውስጥ እናስቀምጠዋለን። በምን እንቀምማለን? ቅመሞቹን ጽፌላችኋለሁ። እሺ እና መግቢያዬ ላይ እንደተናገርኩት የ7 ዓመት ልጅ እንዴት ይሄንን ምግብ ሊያስተምረኝ ቻለ እነግራችኋለሁ። የዛሬ 3 ወይም 4 ዓመት አካባቢ ነው። የመዳሜ ልጅ ነው ቫኬሽን ሄዶ ሲመለስ አንድ ቀን ሌሊት በእንቅልፍ ልቡ ስቅስቅ እያለ ያለቅሳል። ምን ሆነክ ነው ብዬ እኔ ነበርኩ የምንከባከበውና ቀስቅሼ ስጠይቀው ስፓይሲ ታኮ በልቼ ነው አለኝ። ምንድን ነው የሚለው? በቃ ማለት አላውቅም። ታኮ ምንድን ነው? ማን ልጠይቅ? ሌሊት ነው። ከዛ በቃ እየቃዠ ነው የልጅ ነገር ምናምን ምንድን ነው ብዬ በቃ በደንብ ጠየቅኩት ማለት ነው። እንደዚህ ማለት አንቀቼው በደንብ አወራሁት። ከዛ ቺክን ታኮ በልቼ በጣም ያቃጥላል ስፓይሲ፣ ለዛን ያለቀስኩት አለኝ። ከዛ እዚህ ጋር ሰላጣ ነው የምሰራው። ይኸውላችሁ ሰላጣው እንደነገርኳችሁ ነው። መጀመሪያ ላይ ምግቡን ግብአቱን ምንም ሳታጓድሉ ለመጀመሪያ ጊዜ የምትቀምሱ ከሆነ ነው የምላችሁ ሁሉንም ግብአቶች ጨምሮ። እዚህ ጋር የሚያቃጥል ሰላጣ ነው የሰራሁት። የሚያቃጥለው ቃሪያ ነው ይሄ አሁን የምጨምረው። ከጨመርኩኝ በኋላ ራሱ እጄን እንደዚህ ማድረገው ወይኔ ጉዴ እያልኩኝ ነው ማለት ነው። አያችሁ በቃ በጣም ነበር የሚያቃጥለው። ቃሪያው ነጭ ሽንኩርት አለው ጽፌላችኋለሁ ምን ምን እንደጨመርኩኝ። ከዛ ዶሮን ፍሪጅ አድርገናል አይደለ? ለ1 ሰዓት ፍሪጅ ይገባል። አሁን ደግሞ ሰላጣውን ፍሪጅ እናደርጋለን። ከዛ ደግሞ ከዚህ ቀጥሎ ሌላ ሶስ እንሰራለን። አብራችሁኝ ናችሁ? እዚህ ድረስ ከመጣችሁ ላይክ አድርጋችኋል ብዬ ገምታለሁ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። የደውል ምልክቷንም እንዳትረሱ እሺ። ካዋሃድኩት በኋላ ፍሪጅ ውስጥ አስቀምጠውና ወደ ሶሳችን እንሄዳለን። እና ወሬን ስቀጥልላችሁ ጠዋት ለእናቱ ነገርኳት። ልጅሽ ሌሊት በጣም ስቅስቅ ብሎ አልቅሶ ቺክን ታኮ እናት ያበላችኝ የሚያቃጥላልኝ ምንድነው አልኳት። አዎ የሜክሲካኖች ምግብ ነው አለችኝ። ያው ብዙም አላብራራችልኝም። እሺ ብዬ እኔ ጉግል አረኩት ማለት ነው። ምግቡን አየሁት። ከዛ በጣም ነበር የሚያምረው። በቃ በጣም እናንተ ራሱ ለመጀመሪያ ጊዜ ከሆነ የኔን ቪዲዮ ያያችሁት እዚህ ጋር ማዮኒዝ ነው። ይሄ እቤት ውስጥ ያዘጋጀሁት ማዮኒዝ ነው። እኔ ራሴ ከፈለጋችሁ ጠይቁኝ፣ ሌላ ጊዜ እሰራላችኋለሁ ማለት ነው። እኔ ለክቼ መስራት አላውቅም ብያችሁ ነበር፣ ግን ያው ካለካሽ ብላችሁ አስገድዳችሁኝ የለካው ነው። እዚህ ጋር 2 ማንኪያ ማዮኒዝ፣ 2 ማንኪያ ኬቻፕ፣ 1 ማንኪያ ደግሞ ሆት ሶስ ወይም ሸጣ ነው የምጨምረው እዚህ ጋር ማለት ነው። ከዛ ፓፕሪካ፣ ጨው እና ሎሚ ትቀላቀሉታላችሁ በደንብ። ይሄንንም ፍሪጅ እናስቀምጣለን፣ ያው ምግቡ እስኪደርስልን ማለት ነው። ቀድመን የምናዘጋጃቸው ሶሶቹን ሰላጣውን ነው። በቃ በጣም ነው የሚጣፍጠው ይሄ ሶስ። በሌላም አለ፣ በአቮካዶ መስራት ትችላላችሁ፣ በእርጎ በማር እና ይሄን ቪዲዮ ለመጀመሪያ ጊዜ ከሆነ የምታዩት ብያችሁ ነበረ። ከዚህ ቪዲዮ በኋላ ሰርች አርጉ፣ ታኮስ በሉና ሰርች አርጉ ታያላችሁ። በጣም በብዙ አይነት መንገድ ይሰራል እና እናንተ የተመቻችሁንና የወደዳችሁትን መርጣችሁ መስራት ትችላላችሁ። ግን ከቀመሳችሁ በኋላ መታችሁ ለኔ ኮመንቱልኝ አደራ። ለመጀመሪያ ጊዜ ያያችሁ የኔን ቪዲዮ ማለት ነው።
ምክንያቱም ትናንትና በአጋጣሚ የሆነ ላይቭ ላይ ታኮ ስል ምንድነው ታኮ ደግሞ ምናምን ያሉ ልጆች ስላሉ ነው። እሺ ሁላችንም እናውቃለን ማለት አይደለም፣ ማናቀ ብዙ ነገሮች አሉ። ይሄ ከአንድ ሰዓት በኋላ ነው ዶሮውን ዘይቱን አግዬ እንጠብሳለን ዶሮአችንን። ወደ ወሬያችንን እንሄድ። ከዛ እኔ ጉግል አደረኩኝ። ምግቡን ካየሁኝ በኋላ በጣም ስለወደድኩት ሰርቼ አንድ ቀን ቀመስኩት ማለት ነው። እንዴት ልንቀራችሁ፣ በቃ በጣም ነው የተመቸኝ። እኔም ስፓይሲውን ነበር የሰራሁት። ያው እንዳያቃጥልም እንዲያቃጥልም የምታደርጉት እናንተ ናችሁ። የሚያቃጥል ነገር አለመጨመር ነው ካልወደዳችሁ ማለት ነው። እኔ ግን በጣም የሚያቃጥለው አድርጌ ሰርቼ ነበር ለመጀመሪያ ጊዜ የበላሁት። እዚህ ጋር ዶሮ ከተጠበሰልን በኋላ ቃሪያን የጨመርኩት። መጀመሪያ ላይ ዶሮውን በቅመም ስለቀመመን ስለሆነ ያስቀመጥነው ምንም አይነት ቅመም አልተጠቀምኩም። እዚህ ጋር ዘይት ጨመርኩኝ። ከዛ ዶሮውን ነው ትንሽ ውሃ ጠባረኩና መረቅ እንዲያወጣልኝ፣ ምክንያቱም ቶርቴል ላይ ወይም ቂጣው እንዲለሰልስ ስለፈለኩ ማለት ነው። 4 ሀባን የሰራሁት ወይም 4 ፒስ፣ ሁሉንም በተመሳሳይ መንገድ አለሰለስኩት እና ከዛን ጊዜ በኋላ በቃ እየሰራውኝ እበላለሁ ማለት ነው። በጣም ነው የተመቸኝ። እኔ በጣም ነው የወደድኩት ምግቡ ማለት ነው። ስለዚህ እናንተም መቅመስ አለባችሁ። እሺ አዳዲስ ምግቦች እኔ መቅመስ እወዳለሁ። በነገራችን ላይ ማለት በቃ መሞከር እፈልጋለሁ ሁሌም ማለት ነው። ማላውቀውን ነገር ለማወቅ በጣም ነው የምፈልገው የምግብ ሲሆን ነው የምላችሁ። እዚህ ጋር ያለሰለስነው ቂጣ ላይ በአንድ ጎን በኩል ዶሮውን እናደርጋለን። እናንተ ከፈለጋችሁ መጀመሪያ ላይ ከስር ሞዘሬላ ቺዝ ማረግ ትችላላችሁ። እሺ እኔ ከላይ ብቻ ነው ያደረኩት። እና ይሄ ምግብ በበላ ቁጥር ልጁ ነው ትዝ የሚለኝ። አሁን ላይ አንድ ላይ አይደለንም፣ ግን በቃ ሁሌ ትዝ ይለኛል። በእውነት ሆነ ሶሻል ሚዲያ ላይ ራሱ ሳየው ያንን ምግብ ያንን ልጅ ነው ማስታወሰው። በቃ መቼም ነው ማረሳው ማለት ነው። በሱ ነው ያወቅኩት ይሄ ምግብ። እዚህ ጋር ቺዝ ነው ማድረገው። ሀሳቤ 4ቱንም በአንዴ ልበላ ነበር፣ ግን ገና አንዱን ስበላ ነው በቃ ጥግብ ያልኩት። ብታየው እውነት ጥግብ ማለት ነው። በተለይ በጣም ስለሚጣፍጥ ስለሚያቃጥል ውሃ በጣም ያስጠጣል። እግዚአብሔርን ስንት ውሃ እንደጠጣውኝ እኔ ትናንትና። ከዛ ዶሮውን በጠበስንበት መጥበሻ እንጠብሰዋለን። ክሪስፒ እንዲሆንላችሁ ከፈለጋችሁ ማለት ነው። ማለት እዚህ ከሽ ከሽ እንዲል ከፈለጋችሁ ቂጣው መጥበስ አለባችሁ። ካልሆነ ደግሞ ኦቨን ውስጥም ማስገባት ትችላላችሁ በሳህን አድርጋችሁ። እኔ ግን በሰራውበት መጥበሻ ላይ እዛው ዘይት ስላለው ጥብስ አደረኩት። ግን በቃ ከሽ ከሽ ነው የሚለው። የሚገርማችሁ እውነት ያንን ነበር የፈለኩት እኔ ራሴ። አራቱንም ጠበስኩና እዚህ ጋር አወጣሁት። መጨረሻው ይሄንን ነው የሚመስለው። በዚህ በግራ በኩል ያለው ማዮኔዙ ነው። በስተቀኝ ያለው ቅድም አብረን የሰራነው ሶስ ነው። አብረን የሰራነው ሰላጣ አለ። ከዛ ውስጡን እንደዚህ ከፍል ነው። እዚህ ጋር አቃጥሎኝ ነው የምራውን ራሱ እጄን አቃጥሎኝ ነው መጨረሻ ላይ ያወጣሁት። በጣም ትኩስ ነበረ፣ አቃተኝ። እጄ ጓንት ስለሆነ በቃ መያዝ አልቻልኩም። ያስቀመጥኩት በጣም ለመብላት ቸኮዬ ነበር። ይሄ መጀመሪያው ነው። ከዛ ግን እንደምንም ብዬ በላሁት እላችኋለሁ። በቃ ሞክሩት ነው የምላችሁ። እኔ በጣም ይሄ ምግብ እንድትሞክሩት እፈልጋለሁ። እዚህ ድረስ ካያችሁኝ ከመጣችሁ ሰብስክራይብ እንዳትረሱ። አመሰግናለሁ።